المرسلين نبينا وحبيبنا وقدوتنا وإمامنا محمد وعلى آله وصحبه أجمعين إن شاء الله كما تطيعوش نالن إن شاء الله زاري يلا نشوفنا يمجمع طياقي السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته طياقي نبرني كما قباتي بفيتنا عباتي يموتوا ኒካህ ሲታሰር በታላቅ ወንድም ነው ተብሎ ኒካሁ ታሰረ ወንድሜ አይሰግድም ሌሎች ታላላቅ ወንድሞች አሉኝና ከሚሰግዱት ባንዲኛው ኒካሁን ከእንደገና ቢያስሩልኝ በመጀመሪያው ወንድሜ ስም ነው ውሉ የተጻፈውና በሱ ስም ቢቀመጥ ችግር አለውን በተለያየ ቦታ ስለሆነ እና እንዴት ነው ማድረግ ያለብን ከኔና ከልጁ የሚጠበቅብን ምንድነው ጀዛከላሁ ኸይረል ጀዛ ነው ባረከላሁ ፊኩም ይሄ መጀመሪያ ኒካሁ ሶላት የማይሰግድ ወይንም ሽርክ ላይ ያለ እናንተ እየሰገዳችሁ እያላችሁ የዳራችሁ አካል ሶላት የማይሰግድ ከሆነ ባረከላሁ ፊኩም በደንብ አድርጋችሁ ስሙት እንዳታንጠባጥቡ አደራ እናንተ ሶላት ሰጋጅ ሆናችሁ እናንተ ከሽርክ ዓለም ነፃ ሆናችሁ ሰላም ባላችሁበት ሰዓት የዳራችሁ አካል ታሪክ ሶላት ከሆነ ሶላት የማይሰግድ ማለት ነው ወይም ደግሞ አቂዳው የተበላሸ አህባሽን መሰለ አካል ከሆነ ኒካሁ ይበላሻል አይሆንም ስለዚህ አዲስ ይታሰራል ማለት ነው ማን ነው የሚያስረው ብቁ የሆነ የዛን ጊዜ አይሰግድም ነበር የሚሰግድ ይዳ ከወንድሞችሽ ወይንም ከወንድሞችሽ ውስጥ አምስት ወንድም ከሆነ አምስቱም በእናትም በአባትም ወንድሞችሽ ከሆኑ ትልቁ ካልሰገደ ቀጥሎ ያለውም ካልሰገደ ቀጥሎ ያለው እያን በዛ አይነት መልክ እንሰጣለን ባረከላሁ ፊኩም ይሄንን እናደርጋለን ማለት ነው ስለዚህ በሌላ በሚሰግድ ወንድምሽ አዲሱት ኒካሁ ይታደስ ይሄ ምናልባትም እናንተ ማሰግዱሳ ከሆናችሁ እናንተም እንደ ዳሪያችሁ ማሰግዱ እናንተም እንደነሱ ድሮ አቂዳችሁ የተበላሸ አባሽ ጋር ከነበራችሁ ስትመጡ ባልና ሚስት እዛ ተጋብታችሁ መጣችሁ አዎ አህለን ወሰህለን ካፊሮች ሰለሙ ነው የምንለው ሻሃዳ ያሱ አተያዙ የሚባል ነገር ይሄ አይሰማም እንጂ ብዙ ነገር እናንተም ሻሃዳ እኮ ነው የምትይዙት አቂዳችሁን ስታስተካክሉ ባዕድ አምልኮ ስትወጡ እናንተም ሻሃዳ አዲስ እንደገና አስተካክላችሁ እያያዛችሁ ነው ማለት ነው ባረከላሁ ስለዚህ እዛ ኒካሃችሁ አይታደስም ሁለታችሁም ምን ከሆናችሁ ታሪክ ሶላት ከነበራችሁ ልክ ነብዩ አለይሂ ሰላቱ ወሰለም ሙሽሪኮቹ ሲሰልሙ ኒካችሁን አዲሱ አይሏቸውም ነበር እንደዛ ነው የምንመለከተው ማለት ነው ባረከላሁ ፊኩም ስለዚህ እህታችን አንዱ ጥያቄሽ ምንድነው አንደኛ ኒካሁን ጀድዱት አው ጥሩ ነው ነገር ግን የውል እናንተ ራሳችሁ የተፈራረማችሁት የውሉ ወثقው ማለት ነው መካከላችሁ ላይ የነበረው ዶክመንቱ የተጻፈው በመጀመሪያ ወንድምሽ ያ በማይሰግደው ወንድም ነው ይሄንን ቀይሩት ነገር ግን ኒካሃችሁ ላይ ተጽዕኖ አይኖረው ያ ዶክመንት በዛኛው በመጀመሪያ ወንድም መሆኑ ኒካሃችሁ ላይ ተጽዕኖ የለውም ነገር ግን ለተለያዩ መረጃዎች እንዲጠቅም ዘንዳ ወደ ወዚህኛው ኋላ ላይ ወደ አስተሳሰራችሁ በሱ ብታደርጉት ጥሩ ነው ባረከላሁ ፊኩም لماذا لان الله عز وجل يقول يا ايها الذين امنوا اتقوا الله وقولوا قولا سديدا اي صدقا እውነተኛ እንድትሆኑ አዳዳሪያችሁ የመጀመሪያው ሳይሆን የሁለተኛው የተስተካከለው ነውና አነመላችሁ والله اعلم ሁለተኛ ጥያቄ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته الله يطبقاችሁ እናንተን بارك الله فيكم ጥያቄ ነበረኝ እሱም ስለፍች ነው እኔ ከባለቤቴ ጋር ተፋተን አናውቅም ነገር ግን ብዙ ጊዜ እንጣላለን ከዚያ እኔ አልፍታት እያልኩ ከራሴ ጋር እማከራለሁ በቃ ፈታውሽ ልበላት ብዬ አስብና እተዋለሁ ለጓደኛዬም ነገርኩት ልፈታት አስቤያለሁ አልኩት እንዲያውም ሌላው ጓደኛዬ ለሷ አልነገርኳትም እንጂ እንደፈታኋት ነው የሚቆጠረው አልኩት ግን ለእሷ ፈታሁሽ አላልኳትም እሷም ፍታኝ ትለኛለች
በውስጤ እያሰብኩ ግን አልተናገርኩም ፈታሁሽ ብዬ አልጻፍኩምም እና ኡስታዝ ይህ ፍች ይሆናልን ብታብራራልኝ ከአሁን በኋላ አንገናኝም ብዬ በመሐላ ወላሂ ወቢላሂ ወተላሂ አልኳት እና ይህ ከፋራ ስንት ቀን ነው የምጾመው ለእያንዳንዱ መሐላ ነው የምጾመው ወይስ ለሶስቱም መሐላ በአንድ ነው በዚህ ጉዳይ ለሌላ ሰውም ምዬ ወላሂ በማለት ከሷ ጋር አንገናኝም አልኩት እና ከፋራው እንዴት ነው ባረከላሁ ይሄ አንተ እስካልተናገርክ ድረስ በንያ ፍች አይፈታም ፈትቻታለሁ የሚል እስካልተናገርክ አተለፉዝ لابد من ተለፉዝ ያስፈልገዋል ان الله عز وجل نبي عليه الصلاة والسلام في حديث متفق عليه من حديث أبي هريرة رضي الله تعالى عنه يقول النبي صلى الله عليه وسلم إن الله عز وجل تجاوز لأمتي عما حدثت به أنفسها أني كأمتوتي الله سبحانه وتعالى كراساتشو غا بمكروت ጉዳይ ላይ አልፎልኛል አይቆጥርባቸውም ما لم تعمل أو تكلم به እስካልተናገረችውና እስካልተገበሩት ድረስ ኡመቶች ብለዋል ነብዩ አለይሂ ሰላቱ ወሰለም ይሄንን ከዚህ ተነስተው ነው ታላላቅ ሊቆች የኢስላም ሊቆችም ከዚህ ላይ ተነስተው በንያ አይፈታም አሉ ኢማም ኢብኑ ባዝ ረሂመሁላህ ተዓላ انما نويت نيه አንተ ንያ የነየትከው ንያ ነው ፈንየቱ لا يقع بها الطلاق ንያ ፍቻ ይወድቅባትም ይሄው يقول النبي صلى الله عليه وسلم ان الله تجاوز عن امتي بلو رسول عليه الصلاه والسلام تناغروا أما إن كنت تكلمت تقول روحي لأهلك نويت الطلاق أو أنت مطلقة أو خارجة من ذمتي إيالك أو نويت الطلاق فتشن نيته بأنتم تناقر بمن كوني عدرقة كنا عدرقة مالتين كنا عدرقة بعشمون ودي بيتسبي شجي بلا فتشن نيته وينم ديمو أنت مطلقة أنت طالقة طلقتك يملون تناقر بان نيتم زلي نيت كالنيت إذا كان طلاق صريحا لا يحتاج إلى نية قد تتفتح نجر وين دمو بعشمو ودي بيتسبيشتي أني نانش مكاكر يالله وكو علق أني نانشكو لني أمتهني أيد اللشم هيجي بلا هيجي ستلات بيتسب هيجي زيري لي مهون يشلال أو نجر قد طلاق نجيت بكونه تفتح بلا تلفظ الساعة بتنية الساعة أتفتح يلالو أهل العلم كذي يزو مالتنا لمن كحديثو قطتا كنسو ላይ ነው የተጠቀሙት ስለዚህ ንያ ፍችን አይሆንም ንያ ፍችን አይሆንም ንያ ብቻው ፍች አይሆንም ማለም ተተከለም به እስካልተናገርክ ድረስ ፍች አይሆንም ባረከላሁ ፊክ ፈትቻታለሁ የሚለው አውርተህ ከሆነ ፈትቻታለሁ ካልክ ግን አጠገብ ሰው ቢኖርም እሷ ብትኖርም ማንንም ባይኖርም እሷን ባትኖርም ይፈታል ቁጭ ብለህ አልጋ ላይ ሚስቴን ፈታዋት አልክ ፈታለች ማንንም ባይኖር ትፈታለች ቀጥታ ይሄ የተረጋገጠ ያለቀለት ጉዳይ ነው ስለዚህ እስካልተናገርክ ድረስ በንያ ብቻ ውስጥ በማብላላት አትፈታ አሚላሉ አህሉ العلم رحمهم الله تعالى عز وجل وحفظ الله من كان حيا بارك الله فيك ሌላ እዚሁ ላይ ከፋራ ምን ያክል ነው ያለብኝ ብለህ የጠየቅከው ነገር አለ አንተ ወላሂ ወቢላሂ ወተላህ እሷ ጋር አንገናኝም ማለት አሁን ተገናኝታችሁ ከሆነ የምትገናኙ ከሆነ አሁን አልፈታህትም ሚስትህን አብረህ የምትኖርና አብረህ የምትቀጥል ከሆነ ከፋራ አለብህ ለሌላም ሰው የማልከው 100ም ጊዜ ማል 300ም ጊዜ ማል አንድ ጅንስ አንድ ነውዕ ላይ እስከማልክ ድረስ ባንድ ነው የሚታየው ባንድ እሷው ጋር ነው በዚሁ ርዕስ ጉዳይ ላይ ነው ያልከው እንጂ የተለያየ አላልክም አላናግራትም ወላሂ አብሬያት አልቆይም ወላሂ እሷ ጋር አልበላም ወላሂ እሷ ጋር መንገድ አልሄድም ወላሂ ቤተሰቧ ጋር አልሄድም ወላሂ እነዚህ በእንደዚህ አይነት መሐላ ከማል የተለያዩ ስለሆነ የተለያየ ያስፈልጋል እሷ ጋር ኖርም የሚለው ግን አንድ ነው ባንድ ነገር ላይ ያለ መሐላ كفارة اليمين عند بتشان إطعام 10 مساكين من أوسط ما تطعم به أهلك بارك الله فيك أو كسوتهم ما እንግዲህ 10 ምስኪን ታበላለህ ወይ 10 ምስኪን ታለብሳለህ ወይ ባሪያ ነጻ ትለቃለህ ይሄን ባትችል ማብላትና ማልበስ የምትችልበት ነው ወይ ማብላት ወይ ማልበስ ማለት ነው ያንን ትችላለህ ያን እነዚህ ላይ አይሆንልኝም ወይ ንብረት ላይ እንደዚህ ነው ደካማ ነኝ ምናምን የምትል ከሆነ ደግሞ
فصيام 3 أيام 3 ቀን መጾም ይሄ بنص القرآن የተቀመጠ ነው ለላህያሉ ጌታ አላህ Subhanahu Wa Ta'ala በቁርአን ያስቀመጠው ነው ምን ይላል ለላህያሉ ጌታ لا يؤاخذكم الله باللغو في أيمانكم ولكن يؤاخذكم بما عقدتم الأيمان الله ወድቅ በሆነ መሐላችሁ አይዛችሁ ነገር ግን በልባችሁ ባሰባችሁት ይዛችኋል ይጠይቃችኋል فكفارته اطعام 10 مساكين 10 ምስኪኖችን ማብላት ነው ከፋረው من اوسط ما تطعمون اهليكم ቤተሰቦቻችሁን ከምትመግቧቸው ከመካከለኛው ማለት ነው او كسوتهم ወይ ልብሳቸውን ማልበስ እነዛን 10 ምስኪኖች او تحرير رقبه ወይ تحرير الرقبه እዚህ ላይ የፈለከው ነው فمن لم يجد فصيام 3 ايام ذلك كفاره ايمان اذا حلفتم ይሄን ብሎ ለላህያሉ ጌታ በተከበረ በሆነ ቁርአኑ ነግሮናል እናም እዙ ላይ የምጨምርልህ ዑለሞች ምንድነው የሚሉት اذا كان جنسا على جنس واحد ባንድ ነገር ላይ ከሆነ የማለው አንድ አካል ሲምል ባንድ በተመሳሳይ ነገር ላይ ከሆነ 3-4 ጊዜ ቢምልም አንድ ነው የሚሆነው ኢማም ኢብኑ ባዝ በዚህም ላይ ተጠይቀው ነበር واذا كانت اليمين على اشياء متعدده من جنس واحد ومتعدد كفى فيها كفاره واحده عند كفاره تبقالች አንድ ከፋራ ይበቃል በተደጋጋሚ ማል ግን አንድ ነገር ላይ ብቻ ካየቆለ والله لا اكلم فلان وكرر ذلك لا اكلم فلان والله لا اكلم فلان وبالله لا اكلم فلان وتالله بتلم አንድ ለተለያየ ሰው ብታወራም ያው አንድ ነገር ላይ እስከሆነ ድረስ فانه تكفي كفاره واحده ነገር ግን اما اذا كان المحلوف عليه من اجناس የተለያየ ጎሳ ከሆነ ቅድም እንደነገርኩ ማለት ነው والله አብረን አንበላም والله አብረን አንጠጣም والله እንሄድም والله እንደዚህ ነው ይላል የተለያየ ጉዳይ ካነሳህ ግን የተለያየ ከፋራ ይኖራል ማለት ነው والله اعلم ሶስተኛ ጥያቄ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته ቁርአንን ሐፍዤ ሳልጨርስ አላገባም ብዬ ለአላህ አህድ ገብቼ ነበር ያሰብኩበት ሙሉ ለሙሉ ትኩረቴ እሱ ላይ ብቻ እንዲሆን ብዬ ነበር ግን ጀምሬያለሁ ገና ግማሽም አላደረኩትም ትዳር መጣ ስነግረው ልጁን ስነግረው ፈተዋ እንጠይቅ አለ አህድን የገባሁት ኢትዮጵያ ሆኜ ነው አሁን ሳኡዲ ጥግረራ ላይ ነኝ ይላል ምን ማለት እንደሆነ አላውቅም ነው እኔ ተሳስቼ ይሆን አላውቅም ጥግረራ ላይ ነኝ 4 አመት ሊፈጅብኝ ይችላል ምንድነው ጥግረራ ላይ ስራ ላይ ነኝ እና አህደል ልሙላ ትዳሩን ትቼ ወላ ከፋራ እንዳለ ንገረኝ ነው وقد قال صلى الله عليه وسلم من نذر أن يطيع الله فليطيعه ومن نذر أن يعصي الله فلا يعصي رواه الجماعة إلا مسلما رحمهم الله عز وجل ብዙ ጊዜ فإذا نذرت أن تحفظ القرآن ይላሉ ይሄንን ዑለሞች ተጠይቀው ነበር እንደዚህ የዙህን አይነት ተመሳሳይ ማለት ነው ቁርአን ለማሐፈዝ ከሆነ ካሚለን ማለት ነው قبل الزواج وجب عليك الوفاء بهذا النذر سلات ነው የሚባለው ይሄ ቃል ኪዳን ሰለት ይሄ ሰለት ደግሞ ማሟላት የግድ ነው ለአላህ ጧዓ ነው የገባው ጧዓውን ፈጽም ነገር ግን فيجب عليك الوفاء او فيجب عليك الوفاء አንቺም ማሟላት የግድ ልሻል ይሄንን አሟዩ ነገር ግን ولا يلزمك ان تؤخر الزواج لان تاخيره ليس بقربه ጋብቻን ማዘግየት ማለት አጅር የሚያስገኝ ነገር አይደለም ስለዚህ ትግል አድርጊ ቶሎ ሐፍዘሽ ለመጨረስ ሞክሪ ባረከላሁ ፊክ ቶሎ ጨርሽና ብታገቢ ጥሩ ነው اذا لم تستطيع الوفاء بهذا النذر وعجزت عنه فعليك كفاره يمين አየር እንደው በጣም አልቻልኩትም ልጁም ምናልባት ሊሄድ ይችላል የሚታገሰኝም አይደለም እሱን እስከምጨርስ ድረስ ብዙ ነገራቶች መስመር ይለቃሉ እምትይ ከሆነ ወደ ከፋረተል የሚን ይዞርልሻል ከፋረተል የሚን ሆነ لما رواه امام مسلم رحمه الله تعالى في صحيح عن عقبة بن عامر ان رسول الله صلى الله عليه وسلم قال كفارة النذر كفارة اليمين ተብሎ ተቀምጧል ስለዚህ በከፋረተል የሚን 10 ምስኪኖችን ማብላት ወይ 10 ምስኪኖች ልብሳቸው ማልበስ ያ ባሪያ ነፃ ለቀቅ የምትባዩን ይሄን ማታገኘው ስለሆነ ወይ 3 ቀን መጾም በዚህ እንትን ይልልሻል ማለት ነው ጋብቻሽን መቀጠል ነው አለበለዚያ ግን መጀመሪያ ይሄ ጧዓ ነው ኸይር ነገር ነው ነገር ግን በተቃራኒ ስናይ ወንጀል አንለው ወንጀል ቢሆን ኖሮ አሁን ወንጀል መሙላት አይጠበቅብሽም ነገር ግን የሆነ ገድበሽ
ለአንድ አመት ወደ ጋብቻ ሳልገባ አሐፍዛለሁ ብትይ ማዕሲያ እየሰራሽ ነው አትባይም። ላ ነገር ግን ቁርባ ነው የሚባለው ነገር ጋብቻሽን ማዘግየትሽ እንደው ቁርባ ነው ብለን ባንወስደውም እንኳን ነገር ግን ማሐፈዝ አለብኝ ብለሽ ስለገባሽ ይሄንን ብታሟዩ ጥሩ ነው። ይሄን ነፍስል መስአላ ነው የተጠየቁት ዓሊሙ ማለት ነው። ስለዚህ ቶሎም ለማሐፈዝ ሞክሪ ያ ነገር ደግሞ ረንደው ሊሳካ አይችልም ደክሟል ውስጤ አልችለውም የምትይ ከሆነ ደግሞ በከፋረት የምን ተወጪው 3 ቀን በመጾም ወደ ጋብቻሽ ግቢ ነው። والله اعلم። አራተኛ ጥያቄ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበር። ጥያቄ ስለ ዑስማን አዛን ክልክል መሆኑን አብራራልኝ በአላህ አስቸግሮኝ ነው። ጀዛከላህ ኸይረል ጀዛ። ይሄንን በተመለከተ ብዙ ጊዜ በተደጋጋሚ የሚመጡ ጥያቄዎች ናቸው። የእሁድ የሐሙስ ጥያቄ ላይ ነው መሰለኝ ይሄን ጥያቄ መልሻለሁ። ባረከላሁ ይሄ በነብዩ አለይሂ ሰላቱ ወሰለም ዘመን የውመል ጁሙዓ የጁሙዓ ሰላት አዛን አንድ ቀን ብቻ ነው ያለው። ሀዳ ሁወ ታቢቱ የተረጋገጠው የስደቀው የስናው ይሄ ዑስማን ያመጣት ላይ ነው እንግዲህ ፍጭት የሚፈጠረው። የጁሙዓ አዛን አንድ ለመሆኑ ካነ الأذان للجمعة على عهد رسول الله صلى الله عليه وسلم وعهد أبي بكر وعمر رضي الله عنهما آذان واحد أو آذانا واحدا عند آذان ብቻ ነበር። ነገር ግን في عهد عثمان رضي الله تعالى عنه لما اتسعت المدينة وكثر الناس رأى رضي الله عنه أن يزيد أذانا آخر ሌላ አዛን الأول የሚባል ለመጨመር ይሄንን اجتهاد አደረገ። ይታላቅ ሱሐቢ رضي الله عنه فقد روى البخاري عن السائب بن يزيد رضي الله عنهما قال كان النداء يوم الجمعة يجمع كان ጥሪ አዛን ነበር። أوله إذا جلس الإمام على المنبر የመጀመሪያው አዛን የሚደረገው ኢማሙ መድረኩ ላይ እንትኑ ላይ ሚንበሩ ላይ ለኹጥባ ሲሆን አያችሁ ይሄ ነው አዛን። በቃ በነብዩ ዘመን ይሄ ነበር። على عهد النبي صلى الله عليه وسلم ይሄው ነው። وأبي بكر ይሄው ነው። وعمر رضي الله عنهما ይሄው ነው። በቃ ይሄ ነው። ወደዚህ እንመለስ ነው ያልን ያለው። በቃ ዑስማን በሆነ ሰዓት ኢጅቲሃድ ያደረገ አንድ መስጊድ የነብዩ መስጊድ ብቻ ነበረ። መዲና ሰፋ፣ ሌላ መስጊድ አልነበረም ብዛት። ስለዚህ ሰው ጁሙዓ የደረሰ ስለማይመስለው ብሎ እዛው ገበያው መሃል ዘውራ የሚባለው ቦታ ላይ አዛን እንዲደረግ አደረገ። ባረከላሁ ተመልከቱ ይሄን አደረገ። ረዲየላሁ ዐንሁ ወአርዳህ ومن أهل الجنة كما شهد له الرسول صلى الله عليه وسلم. فلما كان عثمان رضي الله عنه وكثر الناس زاد النداء الثالثة على الزوراء. البخاري لا يتذكر الزوراء علي عند أذان أمر عثمان يقولون تدرك سويت እንዲዘጋጁ ለምን አንዲም ነብዩ አለይሂ ሰላቱ ወሰለም መስጂድ ብቻ ስለነበረ የነበረው አዛኑል አወል እንግዲህ ተባለ እሱም አዛን ተባለ። 3 አዛን ታሊስ ለምን ተባለ? ኢቃማ እንደ አዛን ተቆጥራ 3 የተባለ አንዱ አዛን ቀደም ተብሎ የሚደረገው፣ ሁለተኛው ኢማሙ ሚንበር ላይ ሲወጣ፣ ከዛ ኢቃማ ማለት ነው ኹጥባ ሲያልቅ። እነዚህ ይሄ ተደረገ። አንከረ بعض الصحابه كابن عمر رضي الله عنه ابن عمر ተቆጥ ይሄንን ተቃውሟል። ቢድዓ ናት ነው ያለው። ቢድዓ ይሄ የተጨመረው የየውመል ጁሙዓ አዛን አወል ቢድዓ ነው ብሎ ነው የተናገረው። ኧረ አንተ አልገባህምና ነው እንጂ እኮ ቢድዓ ሉገውያ ነው፣ ልክ እንደ አባቱ ነው ይላሉ። እንደማን ዑመር ተራዊህን ምን ብሏል? ኒዕመቱል ቢድዓቱ ሃዲህ ብሏል። ኒዕመቱል ቢድዓቱ ሃዲህ ያለው የዑመር እኮ ኒዕመቱል ቢድዓቱ ሃዲህ የሚለው ሉገውይ ለመሆኑ መነሻው ይጠቁማል። እንዴት ተራዊህ ነብዩ ጀምረውት መሐል ላይ አቋርጠው እኔ ኸሺቱ አን ተፍረዱ አለይኩም ብለው ተተውት እንደገና በዑመር ዘመን ላይ ሰበሰቡ። ይሄው ኒዕመቱል ቢድዓቱ ሃዲህ ይቺ አጀማመር ማለት ነው። ለሐ አስል አለው ተራ አይ አዛኑሳ ነብዩ አለይሂ ሰላቱ ወሰለም የጁሙዓን ቀን አንድ ቀን እንኳን 2 አዛን ተደርጎ አያውቅም። ስለዚህ የታገናኛል የልጅየው እንደ አባትየው ብለው ያመጡታል። ይሄ ፈህ ምናልባትም ከከፊል ዑለማዎች ቢመጣ ነገር ግን አይዋጥ አያሳምንም። በቃ ተናግሯል ቢድዓ ነው ያ። ስለዚህ ተቃውሞ የለም ኢጅማዕ ነው ይላል። ዑስማን ሱና ሙተበዓል አው ነብዩ አለይሂ ሰላቱ ወሰለም አለይኩም ቢሱነቲ ወሱነቲል ኹለፋኢ ራሺዲን አልመህዲይን አዱ ዐለይሃ ቢነዋጅዝ
ብለው ነቢ ዓለይሂ ሰላቱ ወሰላም የተናገሩበታል። ከማ ቃለ ረሱል ሰለላሁ ዐለይሂ ወሰለም። አዎ ነገር ግን የኋላ ላይ የሚመጣው ከሳቸው ሂደት ጋር የሚቃረን ከሆነ የሚፋጭበት ሂደት ካለ እንተዋለን። አንድ ነው አይደል በነብዩ ዘመን? አዎ አንድ ሆኖ ይቀጥል የኢባዳ ዘርፍ በቃ ይሄ እንጂ ሙስተቂላ